ቲክቶክ ዓለም ልቀላቀለው ትቀበሉኛላችሁ? ኖ አሁንም ድጋሚ አስገድዳችሁ እንደፈሩ ነው የሚመስለው። ወይኔ ቆንጆ ሁለተኛ ልጅ ፈልገሽ ነው እንደዚህ የምትዩ? ስለዚህ እሷ ምን አርጋ ነው ምናምን ስትል ከዚህ በላይ ምን ታድርግ? እዚህ ቪዲዮ ላይ የምትናገረው በቂ ነው። አንድን ሴት ላትነሳ ሰብሮ የሚያስቀር ነው። የቆየ ቪዲዮ ቢሆንም አሁን የተባለበት እሷ በህግ እንድትጠይቅ ምናምን የሚባለው በዚህ ጉዳይ በዚህ አሁን በተባለቻቸው ነገሮች እንኳን ባይሆን ይሄ በቂ ነበረ። አንድን ሴት ወደ እናንተ ልምጣ ብላ ልጇ የምትሆን እንዴት እንደምታላግጥባት ሌላው በህዝብ ደረጃ የተናገረቻቸው አሉ። ማጆሪቲ ህዝብን በትግራይ በወለጋ የተናገረቻቸው ብዙ ቪዲዮዎች አሉኝ። እኔ አሁን ይሄን ያመጣሁትኝ ገርሞኝ ነው። እንዴት ሰው ለህሊናው አይኖር? ለምንድን ለህሊናችሁ ስተኙ ምን ይላችኋል? ላይክ ስታዳምጡ ራሳችሁን ከእውነት አንፃር ማለት ነው። ምንድነው ላይክ ቫልዩ የሌለው እውነት ልባችሁ በሚፈርድባችሁ እውነት ነው ሲላችሁ ልባችሁ እየሰማችሁ የምትለውን የምታረገውን እቺ ብቻ አይደለች ማአስ ብዙ የምትለው እየበላሽ ሰዎችን ስትበላ ነው የምትለው። እሷን የምትከተሉ ሰዎች ምን አይነት ህሊና ነው? ስለዚህ መታረም አለባት። ማናት እሷ? ብዙ ሴቶችን የሰበረች ናት። በህዝብ ደረጃ ህዝብ ሀገር ስትሳደብ ነበር። እና ለምን ለህሊናችን አንኖር? ጥፋተኛ ከሆኑ ጥፋተኛ ናቸው። ስለዚህ ለምንድን ነው ከህሊናችሁ የምትደበቁት? ጓደኛዬ ስለሆነች ስፔሻል አላርጋትም። ባለጌ ከሆነች ባለጌ ናት። ጓደኛዬ ባለጌ ሆና ከተገኘች ባለጌ ናት። እኔም እንደዛው። ለምንድን ነው ህሊናችሁን የምትዋሹት? ልባችሁን የምትዋሹት? ሰው ደግሞ ሰውነቱ ህሊናው የሚለውን ሲኖር ነው፣ ልቡ ያለውን የሚኖር ሰው ነውና ተው። ስንት ሰው ሰብራለችና ህግ እውነት ከሰራ መቀጣት አለባት።